በሰላም ውስጥ የተሰወረ ኃይል አለ። በድካም ውስጥ የተሰወረ ብርታት አለ። እንደ ፀሐይ በደመና ስታሰወር እንደሚበራ እንደዚሁ የዳይል እውነት በጸጥታ ይታያል። የሰንዙ ትምህርት እንዲህ ይላል፣ ደካማ ሆን ብለህ በኃይል አስተዋይ፣ በኃይል ተመን ብለህ በጸጥታ ተሸፍ። ይህ ቃል እንደ አስመራ እሳት ይቃጥላል። ይህ ትምህርት እንደ ውሃ ይፈሳል። ሰው የራሱን ዕውቀት ካወቀና የጠላቱን ተለዋዋጭ አሳብ ካወቀ ከመቶ ጦርነት አይፈራም። እንዲሁ ነው የጥበብ መንገድ። የምታውቀውን እንጂ የማታውቀውን አታስብ። ሰው የራሱን አስተሳሰብ እንዲሁ ያገኛል። በአእምሮ ውስጥ ጦርነት አስቀድሞ አድርጎ ይወጣል። እንደ ሌሊት የተሸፈነ ዕቅድ አስተዋይ ነው። በጨለማ ውስጥ የሚሠራ ነገር በብርሃን ውስጥ ይታያል። እንደ ነጎድጓድ ያዝን እንደ ዝናብ ይፈሳል። ይህ ነው የእውቀት እንቅስቃሴ፣ የእውነት ትዕግሥት። በውስጥ ያለው ዕውቀት ከተጋላጭ ኃይል ይበልጣል። እርስዎ ሲያውቁ የምትሸነፉትን በልባችሁ ውስጥ ይወጋሉ። የሰው ጦርነት በመጀመሪያ በአእምሮ ይጀምራል፣ በኋላ በእጅ ይቀጥላል። የድል ተዋናይ እንደ ጥበብ አባት ነው። ከዶር በፊት ይነሣ፣ ከድል በኋላ ይቀመጣል። የተሸነፈው ግን አይነሳም፣ ይወጋ እና ይወድቃል። የሰንዙ ቃል እንዲህ ይላል፣ ድል ከመውጣት በፊት ይጀምራል፣ አፍቃሪው ግን ከተሸነፈ በኋላ እያንቀሳቀሰ ይሞክራል። ይህ እውነት እንደ መሬት ይዘረጋል፣ እንደ ውሃ ይንቀሳቀሳል። ሰው የሚጠብቀው በአእምሮ ነው፣ የሚያደርገው በሰላም ነው። ይህ ትምህርት እንደ ዝናብ ይወርዳል፣ በመሬት ውስጥ ይወጣል፣ በነፋስ ይርቃል። እውነት ይህ ነው። የኃይል መንገድ በጸጥታ ነው። የጸጥታ መንገድ በዳይል ይታያል። የተረጋገጠ ልብ ከመተኛት ይበልጣል። የተሰማራ አእምሮ ከዶር ይልቅ ይወድራል። እንቅስቃሴ የተከበረ ምስጢር ነው። እንደ ንፋስ በአንድ ደቂቃ ይተነፋል፣ እንደ ውሃ በታላቅ ትዕግሥት ይፈሳል። እንደ ተራራ ይቆማል፣ እንደ ብርሃን ይጠራራል። ሰንዙ ይላል፣ ፈጣን ሆን፣ እንደ ንፋስ ተጠንክር፣ እንደ ደን ይዘምር፣ እንደ እሳት ተዘምት፣ እንደ ተራር። ይህ የእንቅስቃሴ አዋቂ ነው፣ በድምፅ የማይነሳ በጸጥታ የሚነቅ። እውነት ይህ ነው። የሚያውቀው አንድ ትንሽ ነገር ያልማውቀው እንደ ባሕር ይስፋፋል። እንደ አንድ ድምፅ እና 5 ኖቶች ቢኖሩ በእነርሱ የሚፈጠሩ ዜማዎች የማይጠሩ ናቸው። እንደዚሁም በሕይወት ውስጥ ትንሽ እንቅስቃሴ ብዙ ውጤት ይፈጥራል። በጠላትህ ዕረፍት ጊዜ እንዲያደክሙ፣ በምቾት ወቅት እንዲጠሩ፣ በሰላም ጊዜ እንዲንቀሳቀሱ አድርግ። እርስዎ ተቀምጠው ቢጠብቁ ውጊያ ይቀር፣ ጊዜ ግን ይዘልቃል። ትዕግሥት እንደ መሣሪያ ይሠራል፣ ጸጥታ እንደ ጦር ይዋጋል። እንዲህ ይላል የጥንታዊ ብርሃን ቃል፣ በወንዝ ዳር ቆመህ ቢጠብቅ የጠላት ሰውነት በውሃ ላይ ይታያል። ይህ ቃል እንደ እሳት ይበራ፣ እንደ ብርድ ውሃ ይዘግ። ትዕግሥት በጦር ይልቅ ይሸነፋል። የጊዜን ዳይል የሚያውቀው አንድ ሰው ይህን ያውቃል። ራስን ከወቅ ሁሉም ትግል ታሸንፋለህ። የታላቅ ዕውቀት መንገድ በውስጥ ነው። ተመልከት፣ እንደ ውሃ እርስዎ የት እንደምትሄዱ ታውቃለህ። ተዘጋጅ ስትሆን የጦር ድምፅ አይፈራህም። የአእምሮ አዳኝ በጸጥታ ይሄዳል። አንድ ቃል ብቻ በመንፈስ ይታያል። በአምላክ ቃል እንደ ተባረከ ተዘጋጅ። አትንቀሳቀስ እስከ ተገቢ ሰዓት፣ እንዲሁም አትቆይ እስከ ተከበረ ወቅት። የጊዜ የተማረ ሰው ሳይወጣ ያያል፣ ሳያምር ያውቃል፣ ሳይነግር ያስተምራል። ይህ የጥበብ መንገድ ነው። የሰላም እንቅስቃሴ ነው። ሐሳብ እንደ አትክልት ነው። ያትክለው፣ እንደ ዕውቀት ይበቃል፣ ያሳርፈው፣ እንደ ጭንቀት ይደርቃል። እንደ ምድር የሚያድግ ነገር በውስጥ ጸጥታ ይወጣል። ሰንዙ እንዲህ ይላል፣ ተቀላቀል፣ እንደ ጥላ ተደብቅ፣ እንደ ሌሊት እንደ ድምፅ አትሰማ፣ እንደ ዐይን አታይ። በዚህ ብቻ የጠላት ጉዳይን ታቆጣል። እንደ ጥበብ እንዲህ ይሆናል። በውስጥ ሰላም ያለው ሰው ከብዙ ኃይል ይበልጣል። የሚያደንዝ ግልጽ አይደለም፣ የሚያስፈራ ዝምታ ነው። የጥበብ ተዋናይ በውጊያ ውስጥ የሚነቃ አይደለም፣ የጠላቱን አሳብ ያንቀሳቅሳል። እንደ ውሃ የሚተላለፍ፣ እንደ ንፋስ የሚሠራ፣ እንደ ጸጥታ የሚናገር። አእምሮ እንደ መሬት ነው። የተዘራ ነገር በውስጥ ይበቃል። ክፉ እንደ ሼህ ይወጣል፣ መልካም እንደ አበባ ይበቃል። የአእምሮ ጦርነት እንደ ድምፅ የማይታይ ነው፣ ነገር ግን ልብን ያነቃቃል። የጠላት እንቅስቃሴን ለመረዳት እርስዎ በውስጥ ጸጥታ ላይ ይገባሉ። እርሱ የሚነቃ ጊዜን ስታውቅ እርስዎ አትንቀሳቀስ። ይህ ነው የጥበብ ልምድ፣ የእውቀት ዳይል። የሚሸነፍ ሰው ራሱን በቀላሉ ያሸንፋል። ከዚያ በኋላ ግን ዓለምን ያሸንፋል። ድል እንደ ቃል ነው፣ በአንድ ሰው ውስጥ ብቻ ይጀምራል። የሚያውቀው ይጽፍ፣ የማያውቀው ይዝም። ይህ ነው የእውቀት ሕግ። የሚነጋገር ብዙ ነገር ይጠፋል፣ የሚዝም ግን የታላቅ ብርሃን ባለቤት ነው። የጥበብ ድል በጸጥታ ይመጣል። የሰላም ዳይል በውስጥ ይበቃል። ማለት እንዲህ ነው፣ እርስዎ አትንቀሳቀሱ እስከ ዕድል ታይ፣ እንደዚሁም ዕድል ካመጣ አትዘገይ። የእውቀት ሰው አንድ ነገር ያውቃል፣ የጦር መንገድ ከአእምሮ ይጀምራል፣ የሰላም መንገድ ግን በልብ ይቀጥላል።
የጦርነት መንገድ በድል አይቀርም፣ በተረዳ እንቅስቃሴ ይደርሳል። የእውቀት መንገድ ግን በጸጥታ ይታያል፣ በሰላም ይጠናቀቃል። ሰን ዙ እንዲህ ይላል፣ መሪ በምሳሌ ይመራል፣ በኃይል አይግዛም። በተመሳሳይ መንገድ የዓለም እውነት እንዲሁ ነው። የተረዳ ሰው እንደ ውሃ ነው፣ እንደ ንፋስ ይለዋወጣል፣ እንደ መሬት ያቀርባል፣ እንደ እሳት ይነሳል። ሰው ከእርሱ ጋር ከሚኖር ጊዜ ይማራል፣ ከሚያስቆጥረው ጋር ይጸጸታል። የአስተዋይ ዳይል እንደ ልብ ነው፣ የጦር ዳይል እንደ እጅ። ልብ ያለ እጅ ይገኛል፣ እጅ ያለ ልብ ግን ይጠፋል። ሰን ዙ ይላል፣ የእውነት ድል በአንድ ጦር ላይ አይመጣም፣ በመንፈስ ውስጥ ይጀምራል። ስለዚህ እንደ እንቅስቃሴ ይምረጥ፣ እንደ ጸጥታ ይኖሩ፣ እንደ ትዕግሥት ይተው። የሰው ሕይወት የጦር መንገድ አይደለም፣ የመንፈስ መንገድ ነው። ልብን ያሸነፍ ይበልጣል ከዓለምን ያሸነፍ። የእርሱ ድል የማይታይ ነው። ይህ የጸጥታ ዳይል ነው። በእርሱ ውስጥ የሚኖር ሰላም ከውጭ ድል ይበልጣል። ሰው የሚያሸንፈው በእርሱ ላይ ነው፣ የሚያገኘው ግን በሌላ ነው። ስለዚህ ድል ሳይበልጥ ዕውቀትን፣ ውጊያ ሳይበልጥ ጸጥታን ፈልጉ። የጥበብ መንገድ እንዲህ ይላል፣ አይተኛ፣ አይደክም፣ አይከር። እንደ ውሃ ይፈሳል፣ እንደ ብርሃን ይበራል። እንደ ተራራ ይቆማል፣ እንደ አውትራ ይጠፋል። በጸጥታ የተሞላ ሰው በውጭ አይታይም፣ ነገር ግን በውስጥ ዓለም ይነሳል። የጥበብ ልብ እንደ እንቅስቃሴ ይመታል፣ የሰላም ነፋስ እንደ እሳት ይቃጥላል። ሰው እንዲህ ሲያውቅ በሕይወት ይረዳል። አእምሮ ሲዝም ልብ ይነጋግራል፣ የእውነት ቃል ከዚያ ይበራል። በመጨረሻ እንዲህ ይላል የጥበብ ድምፅ፣ የጦር መንገድ ለጊዜ ነው፣ የሰላም መንገድ ግን ለዘላለም ነው። በልብህ ያለውን ሰላም አትተው፣ እርሱ የእውነት አገልጋይ ነው።